ኦኬ ሰላም ሰላም እንዴት ናችሁ? ውድ ሳላምላክ ትሬስ ቤተሰቦች ያው ፍሬሽማን ዲፓርትመንት መረጣ ላይ ባጋጠመኝና ባሳለፍኳቸው ባልልም ምክንያቱም ገና ያው ዲሲሽን ላይ ስላልደረስኩኝ ዲፓርትመንትን ለመምረጥ ግን ማለት ማድረግ የሌለብን ነገር የሚሉትን ነገሮች ዋና ዋና ፖይንቶችን ላንሳና እኔ የተጨነኩባቸው ጉዳዮች እና አሁን ደግሞ ወደ ራሴ ቁጭ ብዬ ሳስባቸው የሆነ ትንሽ ያገባኝ ነገር ሸር ላደርጋችሁ። የፍሬሽማን ዲፓርትመንት መረጣ ስታደርጉ ወደ ዋናው ፖይንቱ ለመግባት ሶስት ነገሮችን በትኩረት አይቻለሁ ማለት ነው። ማለት ሌሎችም መንገዶች ሊኖሩ ይችላሉ። ዲፓርትመንት ስትመርጡ የሚያስጨንቃችሁ ምናምን፣ ግን እኔ ጋር ያጋጠመኝ ነገር ቢኖር ሶስት ነገሮች በቻልኩት አቅም እንዴት ለምን አለማድረግ አለብን ምናምን የሚለውና ለምን ለእኔ ጭንቀት እንደፈጠረብኝ ልነገራችሁ። የመጀመሪያው ማንኛውም ሰው በጭራሽ ማማከር እንደሌለባችሁ ነው የምነግራችሁ። ማለት ማማከር እኮ ጥሩ ነው ማለት ኢንፎርሜሽን ታገኛላችሁ ስለምፈልጉት ዲፓርትመንት ምናምን። ግን እኛ ስንጠይቅ ያው እንደተለምዶ ሆኖ ምናምን ምን መሰላችሁ የምንጠይቀው ጥያቄዎች ትክክል አይደሉም። ለምሳሌ አንድ ዲፓርትመንት ስንመርጥ የምናስቀድማቸው ነገሮች እንዳሉ ሆኖ ግን አንደኛ ክፍያ እንጠይቃለን። ሁለተኛ ደግሞ ልክ ያልሆኑ ሰዎችን ነው የምናማክረው። ልክ ያልሆኑ ሰዎችን የምናማክረው ስላችሁ ለምሳሌ የተማረ ነው ብንል የተማረ ሆኖ ለምሳሌ ሶፍትዌር ኢንጂነሪንግ የገባ ተማሪ ብታማክሩት የሆነ ወይ ያለ ፍቃዱ ገብቷል እንዲህ ባቻ ግፊት ምናምን ገብቶ ያን ዲፓርትመንት እያማረረ ሊሆን ይችላል። ያ ተማሪ የሚላችሁ ሜዲሲን ግቡ ሄልዝ ግቡ ነው የምላችሁ። ሰው የሚመክራችሁ የተማረም ቢሆን ቤተሰብም ቢሆን ሌላ አጎት አክስት የሚመክሯችሁ ያጡትን ነገር ነው ብዬ ነው የማምነው። ሞር ለእናንተ ምናምን ስኬት ነው የሚያስቡት አውቃለሁ። ግን ቢሆንም ጫና ነው የሚፈጥሩባቸው። አንደኛ የእናንተን እስኪል አብረው ተምረው አላዩትም። ማትስ ላይ ጎበዝ ነው፣ ፊዚክስ ላይ ጎበዝ ነው፣ ትዕግስት አለው ለምሳሌ ፔሸንትን ለመንከባከብ ነው። ያን ነገር አያውቁም። ጎበዝ ተማሪ ስለሆነ ሜዲሲን እንድገባ ብቻ ነው የሚፈልግ ማንኛውም ቤተሰብ ማለት ነው። ለዶክተር ያለውን ክብር ታውቃላችሁ። ልክ እንደ መሲህ ስለሚቆጠር ማለት ነው ኢትዮጵያ ውስጥ። ሁለተኛው ደግሞ ባየናቸው ቪዲዮ ወዘተ ቲክቶክ ላይ ዩቲዩብ ላይ የምናያቸው ቪዲዮዎች አሉ። በብዛት ቪዲዮዎችን ባየን ቁጥር ጭራሽ ዲስትራክት ነው የሚያደርጋችሁ። ጭራሽ ራሳችሁ የምታስቡትን ነገር ነው። ለምሳሌ አንድ ቪዲዮ ጥሩ ቪዲዮ የሰራ ልጅ ከዛ ደግሞ ትምህርቱን ወዶት ምናምን ሜዲሲን የገባ ልጅ ስለ ሜዲሲን ሲናገር በጭራሽ በሱ ኢነርጂ ውስጥ ገብታችሁ ሜዲሲን እንድመርጡ ነው የሚያደርጋችሁ። ራሳችሁ እንዳታዳምጡ ነው የሚያደርጋችሁ። ኔክስት በሌላ ዲፓርትመንቱ የገባ ውስጥ ገብቶ ደግሞ ያለ ሰው ምናምን ሲነግራችሁ በቃ ወይ ቀለል አድርጉ ምናምን የሚየው አይነት ሰው ነው ወይ የሚያማርር አይነት ሰው ነው የምታዩት። ራሳችሁን ሳታዳምጡ ወይ በሰዎች ኤነርጂ ውስጥ ተገብታችሁ እንድታገቡ የሚያደርጋችሁ ብዙ ቪዲዮዎች አሉ። ኢንፎርሜሽን አወሳሳዳቻችን የኛም ችግር ነው አውቃለሁ። ቢሆን ግን የሰው ልጅ ስለሆነ ምንም ማድረግ አይቻልም፣ እንሳሳታለን። አንዱ ሞር ኢነርጀቲክ ሆኖ ባቀረበ ቁጥርና ባስረዳን ቁጥር ለዛ ዲፓርትመንት ቅርብ እንሆናለን። ወደ ስሜት የሆነ የምንወስናቸው ውሳኔዎችም ስላሉ ማለት ነው። እዛ ደግሞ ያቻ ግፊት ነው። ያቻ ግፊት የምላችሁ በአንድ ዶርም አብራችሁ የኖራችሁ ከኤሌመንታሪ ድረስ ምናምን አብራችሁ የገባ ዩኒቨርሲቲ ጓደኛ ይኖራል ወይ በዶርም ምናምን የታወቃችሁት አንተ የቻልከውን ነገር እችላለሁ ምናምን ነገር እንደዚህ አይሰራም ሲጀመር። ምክንያቱም ሁላችንም የተለየ ባህሪና የተለየ ተሰጥኦ ነው ያለን። የተለየ ባህሪና ተሰጥኦአችን ደግሞ ማወቅ የምንችለው እኛና እኛ ብቻ ነው። በማንኛውም ሰው ያንን ሰው ስለወድን ያንን ሰው ስለምናከብረው ያንን ሰው ተከትለን እሱ በገባበት መግባት ማለት በጣም የማንወጣበት አደጋ ውስጥ ነው የሚከተል። ግን ሶስት ብቻ ናቸው ያነሷቸው እነዚህ ፖይንቶች ለእኔ እንቅልፍ ያሳጡኝ ነገሮች ናቸው። አሁን ምርጫ አለና ምርጫ ስመርጥ እነዚህ ፖይንቶችን ሳነሳ ሌሎች ተማሪዎችን ስጠይቅ ሲኒሮችን ከዛ ቤተሰብ ምናምን ሳማክር ለምሳሌ በእኔ የደረሰብኝን ንገራቸው። አሁን ላይ ማለት ነው ሜዲሲን ግባ ነው የሚለኝ ፋዘሬ ምናምን በቃ ማንንም እንዳሰማ የኔን አባት ግን ምክር ስማ ነው የሚል ግን በእነሱ ውሳኔ እነሱ አይፈተኑልንም፣ ግን እነሱ የሚወስኑት ውሳኔ በቃ ያስጨንቅልናል። ምክንያቱም አንድ ለእነሱ ነው የምንኖረው፣ ለእነሱ ነው የምንማረው። አሁን ላይ ባለው ሁኔታ ደግሞ አብዛኛው ተማሪ እንዳየው ከሆነ ለቤተሰብ ናሌን ከወደዳችሁት የመጀመሪያ ቪዲዮ ነው ላይክ፣ ሰብስክራይብ፣ ሼር አድርጉ። አመሰግናለሁ።